በፈረንጆቹ በ1940ዎቹ ነው። በዚህም ጊዜ በቻይና ብዙ ሰዎች ያለቁበት ደም አፋሳሽ የእርስ በርስ ጦርነት እየተካሄደ ነው። ቻይናን እየመራ የነበረው የቻይና ሪፐብሊክ መንግስት በተለያዩ ግንባሮች በቻይና ኮሚኒስት ፓርቲ በፍጥነት እየተሸነፈ የተለያዩ ቦታዎችን እየለቀቀ ሄደ። ይህም በማው ዜዶንግ የሚመራው የቻይና ኮሚኒስት ፓርቲ በጊዜው ሀያላን ከነበረውና የአሜሪካ ባላንጣ ከነበረው ከሶቪየት ህብረት ከፍተኛ ወታደራዊ ድጋፍን ያገኝ ነበር። ይህንንም ተከትሎ ስልጣን ላይ ያለው የቻይና ሪፐብሊክ መንግስት ሙሉ ለሙሉ ከቻይና ለቆ በመውጣት ወደዚች ትንሽዬ ደሴት ሲመጣ የቻይና ኮሚኒስት ፓርቲ ሙሉ ለሙሉ ቻይናን ለመቆጣጠር ችሏል። በዚህም ሳያበቃ ማው የቻይና ሪፐብሊክ መንግስትን የገባበት ገብቶ ሙሉ ለሙሉ ማጥፋትና ይቺንም ደሴት ሙሉ ለሙሉ መቆጣጠር ይፈልጋል። ነገር ግን ባህርን ተሻግሮ ጦርነት ለማካሄድ የግድ የባህር ኃይልና የአየር ኃይል ያስፈልግ ነበር። ማው ደግሞ የአየር ኃይልም ሆነ የባህር ኃይል በጊዜው ስላልነበረው ባህሩን ተሻግሮ ጦርነት ማድረግ አልቻለም። በዚህም ምክንያት ከቻይና ተሸንፎ የመጣው የቻይና ሪፐብሊክ በዚህችው ደሴት ላይ ሆኖ በሰላም መኖር ጀመረ። ይህችም ደሴት ታይዋን የሚል ስያሜን የያዘች ሲሆን ለእርሻ የሚመች መሬት ያላትና የኤዥያ ባህር መሃል የምትገኝ ለንግድ አመቺ ቦታ ላይ መሆኗ እጅግ በጣም አስፈላጊ እንድትሆን አድርጓታል። የቻይና ሪፐብሊክ ወደ ታይዋን ተሸንፎ ከመጣ በኋላና የማው መንግስት ቻይናን በመፈንቅለ መንግስት ማስተዳደር ከጀመረ በኋላ ሁለቱም እኔ ነኝ ህጋዊ የቻይና መንግስት በማለት ለዓለም ሀገራት ይናገሩ ነበር። አሜሪካ ቻይና በኮሚኒስት መሪ ስር መውደቋን አትፈልገውም። ከዚህም ውጪ የማው መንግስት የኮሚኒዝም ዋነኛ አቀንቃኝና የአሜሪካ ባላንጣ ከነበረው ጆሴፍ ስታሊን ጋር ጥብቅ ወዳጅ መሆኑ ለአሜሪካ ሌላ ራስ ምታት ነበር። በዚህ ምክንያት በጊዜው የአሜሪካ መሪ የነበረው ፕሬዚዳንት ትሩማን የማው መንግስት ታይዋንን እንዲቆጣጠርና በቀጠናው ኮሚኒዝም እንዲስፋፋ አይፈልግም። ይህንንም ምክንያት በማድረግ ፕሬዚዳንት ትሩማን ታይዋን በፈረንጆቹ እስከ 1945 ድረስ በጃፓን ቀኝ ግዛት ስር የነበረችና ጃፓን ለቆ ከወጣ በኋላ ደግሞ ሉዓላዊ ሀገርነቷ ያልተወሰነ ግን ደግሞ የማንም ሀገር ግዛት ያልሆነች ደሴት ነች በማለት ነበር ታይዋንን የገለጻት። በሌላ አገላለጽ ታይዋን የቻይና ግዛት ስላልሆነች በኃይል ለመጠቅለል የሚመጣ ካለ አሜሪካ ከታይዋን ጎን ነች የሚልም መልእክት ነበር ፕሬዚዳንት ትሩማን ያስተላለፈው። በዚህም መሰረት አሜሪካ ታይዋንን ከማው አገዛዝ ለመከላከልና የኮሚኒዝም መስፋፋትን ለመግታት በርካታ ወታደራዊ አቅሞቿን በታይዋን አስፍራለች። በዚህም ጊዜ ነበር የማው ጥብቅ ወዳጅ ከሆነው ከሶቪየት ህብረት ለአሜሪካ ፕሬዚዳንት መልእክት የተላከው። የዚህም ረዘም ያለ ቴሌግራም ዋነኛ መልእክት የነበረው ቻይናና ሶቪየት ህብረት ጥብቅ ወዳጅ ናቸው። ስለዚህ ቻይና ላይ ጥቃት ብትከፍቱ ሶቪየት ህብረት ላይ ጥቃት እንደከፈታችሁ ነው የምንቆጥረው። ይህ ደግሞ ወደ ሶስተኛው የዓለም ጦርነትና ወደ በርካታ እልቂት ሊያመራ ስለሚችል እያረጋችሁ ያላችሁትን ወታደራዊ እንቅስቃሴ አቁሙ የሚል ነበር። ነገር ግን አሜሪካ የሶቪየት ህብረትን ማስጠንቀቂያ ወደ ጎን በመተው በ1960 የኒውክለር ቦምብን በታይዋን እንዲቀመጥ በማድረግ ለቻይናና ለሶቪየት ህብረት አሜሪካ ታይዋንን ከኮሚኒስት አገዛዝ ለመጠበቅ ምን ያክል ቁርጠኛ እንደሆነች ለማሳየት ሞክራለች። ይህንንም ተከትሎ ብዙም ሳይቆይ የሶቪየት ህብረት ቻይና የራሷን ኒውክለር ቦምብ እንድታበለጽግና እንድትታጠቅ ከፍተኛ እገዛ ማድረግ ጀመረ። ከዛም ቻይና በ1964 የኒውክለር ቦምብ ባለቤት ለመሆን ችላለች። በዚህም ጊዜ በቻይናና በአሜሪካ መካከል ከፍተኛ የሆነ ወታደራዊ ውጥረት ተፈጥሮ ነበር። ነገር ግን ብዙም ሳይቆይ በአሜሪካ ሪቻርድ ኒክሰን አዲስ ፕሬዝዳንት ሆኖ ተመረጠ። ፕሬዝዳንት ኒክሰንም ወደ ስልጣን እንደመጣ በቻይናና በአሜሪካ መካከል ተፈጥሮ የነበረውን ወታደራዊ ውጥረት እንዲረግብ በማድረግ በሁለቱ ሀገራት መካከል ሰላማዊ ንግግር እንዲጀመር አድርጓል። ይህንንም ተከትሎ አሜሪካ በታይዋን ያጠመደችውን የኒውክለር ቦምብ አውጥታለች። ከዚህም ውጪ አሜሪካ ማው የሚመራውን የቻይና ኮሚኒስት ፓርቲ ትክክለኛና ህጋዊ የቻይና መንግስት የሚል እውቅና ስትሰጥ፣ በተመሳሳይ የተባበሩት መንግስታት ወይም ዩናይትድ ኔሽንም የማው መንግስትን ህጋዊ የቻይና መንግስት ብሎ እውቅና ሰጥቶታል። ይህ ማለት ደግሞ በታይዋን የሚገኘው የቻይና ሪፐብሊክ ዓለም አቀፍ እውቅናን ሳያገኝ እንዲቀር ያደረገ ሲሆን የታይዋንም ሉዓላዊ ሀገር የመሆን ጉዳይ ወይም የቻይና ግዛት መሆኗን ጉዳይ በእንጥልጥል እንዲቆይ አድርጎታል። ነገሮችን በዚህ መልክ ቀጥለው ታይዋንም ከቻይና ይልቅ በአሜሪካ ተጽዕኖ ስር በመውደቅ በፈረንጆቹ በ1995 የታይዋን መሪን ለመምረጥ የታይዋን ዜጎች የመጀመሪያቸው የሆነውን ዲሞክራሲያዊ ምርጫን አካሄዱ። አሜሪካን በምርጫው ደስተኛ ነበረች። ለምርጫው ያላትን ድጋፍ ለማሳየትም በታይዋን ምርጫውን ለሚወዳደረው እጩ ተወዳዳሪ የአሜሪካ ቪዛ በመስጠት ወደ ዋሽንግተን ሄዶ ጉብኝት አደረገ።
ይህ ደግሞ ለቻይና መታገስ የማትችለው ንቀት ስለነበር ወዲያውኑ ቻይና በዋሽንግተን ዲሲ የሚገኘውን ኤምባሲዋን ዘግታለች። ከዚህም በተጨማሪ ቻይና የተለያዩ ሚሳይሎችን በታይዋን አቅራቢያ ባሉ ቦታዎች በመተኮስና ተዋጊ ጀቶቿን በታይዋን ድንበር በመላክ ለታይዋን ራስሽን እንደ ሉዓላዊ ሀገር በመቁጠር የምታደርጊውን የውጭ ግንኙነትና የአሜሪካን ፍላጎት ማንጸባረቅ ዋጋ ያስከፍልሻል የሚልን ማስጠንቀቂያ አስተላልፋለች። ቻይና ልክ ይህን እንዳደረገችም ማን እንደመጣ ተመልከቱ። አሜሪካ የጦር መርከቦቿንና በርካታ ተዋጊ ጀቶችን ወደ ታይዋን ድንበሮች በመላክ አሜሪካ ታይዋንን ለመጠበቅ ስትል ወደ ጦርነትም ቢሆን ከመግባት ወደ ኋላ እንደማትል ለቻይና አሳይታለች። ቻይናም ይህን ስትመለከት ታደርገው ከነበረው ታይዋንን የማስፈራራት ተግባሮች ተቆጥባለች። ታይዋንም በአሜሪካ የሚደረግላትን ከለላና ድጋፍ በዘላቂነት እንዳይለያት ለማድረግ ምንጊዜም ለአሜሪካ ጠቃሚ ሆና መገኘት እንዳለባት አስቀድሞ ስለገባት ታይዋን ዓለም ላይ ውስን የሆነውንና ውስብስብ የሆነን ቴክኖሎጂ የሚጠይቀውን የማይክሮቺፕስ ምርት በብዛትና በጥራት አምራች ሀገር ወደ መሆን ገብታለች። እስካሁን ድረስም ለዚህ ለኮምፒውተር፣ ለስልክ፣ ለወታደራዊ መሳሪያዎችና ለሌሎችም የቴክኖሎጂ መገልገያዎች ዋነኛ ግብዓት የሆነውን ማይክሮቺፕስ ታይዋን ዓለም ላይ 90% የሚሆነውን አጠቃላይ ምርት በማምረት ለዓለም ገበያ ታቀርባለች። ይህ ደግሞ አሜሪካ ታይዋንን ለራሷ ጥቅምም ጭምር ስትል እንድትፈልጋት አድርጓታል። ይህ በእንዲህ እንዳለ በፈረንጆቹ 2005 ላይ ቻይና ጸረ መገንጠል ወይም አንታይ ሰሴሽን ሎው የሚልን ሕግ አውጥታ ነበር። በዚህም ሕግ ውስጥ ቻይና ከታይዋን ጋር ሰላማዊ በሆነ መንገድ መዋሃድ አለባት። ነገር ግን ሰላማዊ በሆነ መንገድ መዋሃድ የማይችሉበት ሁኔታ ላይ ከደረሱ ሰላማዊ ባልሆነ መንገድ ወይም በኃይል መዋሃድ ይኖርባቸዋል ይላል። ነገር ግን እስካሁን ያሉ የአሜሪካ መሪዎች ምንም እንኳን በአደባባይ አንድ ቻይና ነው ያለው፣ ታይዋንም የዚሁ የቻይና ግዛት ነች ብለው ቢናገሩም ውስጥ ለውስጥ ግን ታይዋን የቻይና ግዛት ሆና እንድትቀጥል አይፈልጉም። ለዚህ ደግሞ ዋነኛ ምክንያቶቹ በሶስት ከፍለን ልናያቸው እንችላለን። የመጀመሪያው አሜሪካ ከታይዋን የምታገኘው የማይክሮቺፕስ ምርት እንዳይቋረጥ ሲሆን፣ ሁለተኛው ደግሞ ታይዋን ያለችበት ቦታ ለአሜሪካ ስትራቴጂካዊ ጠቀሜታ ስላለው ወይም በሌላ አገላለጽ በቻይናና በታይዋን መካከል ያለው ርቀት 130 ኪሎ ሜትር ብቻ ስለሆነ አሜሪካ ታይዋን ላይ ባላት ወታደራዊ ካምፖች በመሆን ቻይና በአካባቢው የምታደርጋቸውን እንቅስቃሴና ድርጊቶች በቀላሉ ለመከታተል ያስችላታል። ሶስተኛው ምክንያት ደግሞ አሜሪካ ዓለም ላይ ያላትን ኃያልነት ወይም የበላይነት ለማሳየትና ቻይና በጉልበት ታይዋንን ለመጠቅለል ብትሞክር ዋጋ ሊያስከፍላት እንደሚችል ለማሳየት ነው። የሆነ ሆኖ ዛሬ ላይ በታይዋን የተነሳ በቻይናና በአሜሪካ መካከል ከፍተኛ ወታደራዊ ውጥረቱ እንደቀጠለ ነው። ቻይናም በተለያዩ ጊዜያት ተዋጊ ጀቶቿን የታይዋን ድንበሮችን አልፈው በመግባት እንዲበሩ በማድረግ የታይዋን የውጭ ግንኙነት መስመሮችን በመጥለፍና ከውጭው ዓለም ጋር እንዳይገናኙ በማድረግ እንዲሁም በታይዋን ድንበሮች አቅራቢያ የተለያዩ የወረራ ልምምዶችን በማድረግ ታይዋንን በጉልበት መጠቅለል ለቻይና ምን ያክል ቀላል እንደሆነ እያሳየች ይገኛል። ይህም በዚሁ ቀጥሎ ቻይና በድንገት ተነስታ ታይዋን ላይ ወረራ ብትፈጽም ጦርነቱ በቻይናና በታይዋን መካከል ብቻ መሆኑ ይቀርና በቻይናና በአሜሪካ መካከልም ጭምር ሊሆን እንደሚችል የተለያዩ መረጃዎች ያሳያሉ። ይህ ማለት ደግሞ በሁለት ሀያላን ሀገራትና የኒውክለር ቦምብ ባለቤት በሆኑ ሀገራት የሚደረግ የክፍለ ዘመኑ የመጀመሪያ ጦርነት ይሆናል። ሊፈጠር የሚችለውም ቀጠናዊና ዓለም አቀፋዊ ጥፋትም ማንም ሰው ከሚጠብቀው በላይ ሊሆን እንደሚችልና የአሜሪካና የቻይና ወዳጅ ሀገራቶችም ጭምር ወደዚሁ ጦርነት ተስበው እንደሚገቡ የተለያዩ ዓለም አቀፍ ተንታኞች ይናገራሉ። በመጨረሻም ከዚህ ቪዲዮ መረጃና እውቀት እንዳገኛችሁ ተስፋ እያደረኩ በቀጣይ በሌላ ቪዲዮ እስክንገናኝ ድረስ መልካም ጊዜ